አዋጅ አዋጅ አዋጅ! የሰማህ ያልሰማ ሰማ። በደቡብ በሰሜን በምስራቅ በምዕራብ ያለ ሰው የሆንክ በሙሉ ይሄን ነገር ሰምተህ ሁልህ ወደ ሰላም ተመለስ። ሰላማዊ የሆነ ነገር ስበክ። በየእምነትህ ስለ ሰላም ስበክ። በየማህበርህ በየቁቡ በየድሩ ተቀምጠህ ሰላም ስበክ። መጥፎ የሚያመጣን ሰው ቶሎ ብለህ በሽማግሌ ያዝ። ቆርቆብ አድርገው። ሁሉንም አንድ የሚያደርገው አንድ ነገር አለ፣ እሱም ሰላም ነው። ምንድን ነው? ማንኛውም ሰው እኮ ወደ ሰላም መጥቶ በሰላም አገሩን መኖር ይችላል። ሰውን ሰው መግደል የለበትም። መግደል ያለበት የፈጠረው ፈጣሪው በፈለገው ጊዜ ነው መውሰድ ያለበት። አንድ ገበሬ አዝመራ ይዘራል። መቼም አበባውን አያጭደውም። አበባውን እንደማጭደው ታውቃላችሁ። ሲያርም ሲኮተኩት ሲዘራ ሁሉን ነገር ሲያረግ ከርሞ ሲደርስ በወቅቱ ነው በቅደም ተከተል ያጭዳል፣ ይከምራል የሚወቀው እና ማሳውን ሰው መግደሉን እንዲያቆም እያንዳንድ በድር በማህበር በሁሉም ነገር አውግዘው ምከረው። እረ ምንድነው ሰው ሰው ያልተፈጠረ ካውሬ የመጣለ እንዴ? ሰውን ሰው የሚገለው? በየእምነትህ አደራ ነው ምለው። ንሳ አደራ 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 አደራ። ድሮ እኮ አደራ አይበላም ነበር። አደራ የበላ እጅን ቀጠቀጣል ነበር የሚባል። አሁንም አደራ ነው የጣልኩባችሁ። ማንኛውም ሁሉም ከትንሽ እስከ ትልቅ ከሊቅ እስከ ደቂቅ በቃ ሁሉም ይህን ነገር ሰምቶ እንዲተገብር እላለሁ። አደራ